6 ወሩ ነው። የሆነ እሁድ ጠዋት ልጠይቃቸው ቤታቸው ሲሄድ ይህን ገንገበት ጓደኛዬን ባለቤቱ ዳዲ እያለች ስጠራው ሰማሁ። ተወልዳ እስክታድግ በአንድ አንበሳ ቆዳ ጫማ እየዳከረ ያሳደጋትን የአባቷን ስም እንደ ቀን ለ6 ወር ባሏ ማስተፋቅርም አለኝ። አጎቴ ምን ይል ነበር? ሴትና የቀበሌ ቤት የኔ ነው አይባልም የሚለው እውነት ሳይሆን አይቀርም። ቤታቸው የሄድኩት እሁድ ጠዋት ስለነበር ቸርች ልንሄድ ስንል መጣ ብሎ አብረን ካልሄድን አሉ። ላለመሄድ በሞክርም ባለቤቱ ቆጣ ብላ ኖ ወደ ድራፍት ቤት እንሂድ ቢልም መቼም ቢትላለህ በል ተነሳለች። ይሄ ግን በራስ ባሏ ድራፍት እንደምወድ ነግሯታል ማለት ነው። ሰነድ መሻሻት ተጀመረ ብዬ እያመነታው አብሬያቸው ሄድኩ። የወሰዱን ቸርች አንድ ነብይ የሚያገለግልበት አዲስ የፕሮቴስታንት ቤተክርስቲያን ነው። ጓደኛዬ ባለቤቱ በቅርብ ጌታ እንደተቀበለች ነግሮኛል። ገና ውስጥ ገብተን አረፍ እንዳለን በከፍተኛ ድምፅ እየጮኸች ትጸልይ ጀመር። ጌታ ሆይ ለዚህ አብሮ ለመጣን ነፍሱ ኃጢአት ልታሰረች ጎስቋላው ወንድሜ ዛሬ ድረስለት። ደነገጥ። ጭራሽ ሳይሆን ጸሎቱ ጌታ ሆይ አለች። ጭራሽ ተንጠራርታ እጇን ትከሻዬ ላይ ጭና ድምጿን እየጨመረች ጌታ ሆይ ዛሬ ለዚች ነፍስ ጸልያለሁ አለች። ይቺ ነፍስ የተባልኩት እኔው ነኝ። ዛሬ ይቺ ነፍስ በስካርና ኃጢአት ቀንበር እንድትላቀቅ ጸልያለሁ። ይቺ ነፍስ ዛሬ ከዝሙትና ጌታ ከማይከበርበት የኃጢአት ልምምድ እንድትፈታ ጸልያለሁ ስትል ቀና ብዬ ምዕመኑን አየሁ። እኛ አጠገብ ያሉ ምዕመናን ሁሉ ወደ እጃቸውን ዘርግተው ጸልዩልኛል። የት ልግባ? ጭራሽ በሰው ሁሉ ፊት ሰካራም ነው ያመነዝራል ትበለኝ። ለምን አንደኛውን ቲክቶክ ቪዲዮ ያትሰራብኝ? ዞሮ ብዬ ጓደኛውን ሳየው ሳቁን አፍኖ በቆራጣ ያየኛል። በስጋ ብገለጥበት ደስ በለኝ። እሱም አብረን በነበርንበት ጊዜ የምንሰራውን ነገር ሁሉ ዘግዝቦ መኩራት የሰው ሳቂ ያደረገኝ። ከተወሰነ ቆይታ በኋላ ነብዩ ወደ መድረክ መጥቶ ጸሎት ማድረግ ጀመረ። ቤቱ ጸጥ አለ። አንዳንድ ሰዎች ብቻ በየመሃሉ አሜን ይላሉ። እሱም ትንሽ ከጸለየ በኋላ የጌታ መንፈስ ጅብ ጋላቢ መንፈስ ያሳየኛል አለ። የዚህ ጊዜ ጓደኛዬ ሚስት ዞር ብላ አየች። ምን አባሽ ላድርግሽ ብላ ደስ ባለኝ ነበር። አንተ ነህ ለማለት ፈልጋ ነው ይሄ የተረገመ ልጅ ጅብ የሚገልበል ብሏት ይሆን እንዴ? ነብዩ ቀጠለ። በጉባኤ ውስጥ አንድ ሰው ይታየኛል። ቤተሰቦቹ ቃልቻ ነው የሚያመልኩት። እሱንም በልጅነቱ በአጋዘን ደም ያጥቡት ነበር። ዋናው አጋንንቶች አለቃ ይጠቀሙበታል ሲል በሐዘኔታ እንደገና ዞር አየች። አረች ሴትዮ ለምን አትፋታኝም እያልኩ ጸሎቴን መከታተል ጀመርኩ። ነብዩ ወደ እኔ አካባቢ ፍጥጥ ብሎ ካየ በኋላ ከመድረኩ ወርዶ ቀጥ ብሎ መጣ። አሁንስ እኔም ፈራሁ። ስለ እኔ ነው እንደሚያወራው የሚል ሀሳቡን ልብ አለብኝ። ምናልባት ሳላውቅ ቤተሰቦቼ እንዳለው በአጋዘን ደም አጥቦኝ ይሆን? መቼስ ሰው ማመን ከባድ ነው በዚህ ዘመን ምናምን እያልኩ ሳስብ ነብዩ አይኑን አፍጥጦ ቀጥ ብሎ እኛ ወዳለንበት መጣና እጁን አነስቶ የጓደኛዬ ሚስት ላይ ሲጭን ከተቀመጠችበት ወንበር 2 ሜትር ወደ ላይ ነጥራ መሬት ላይ ተለጠፈች። እግዚኦ መሐረነ ክርስቶስ! ምን ጉድ ነው! በእኔ ሲስቅ የነበረው ጓደኛዬ ሚስቱ እንደዚያ ስትሆን ሲያት ክፉኛ ደነገጠ። እኔም ምን መጣ ብዬ እንዴ ነብዩን አንዴ እሷን ማየት ጀመርኩ። ነብዩ ዋናው መንፈስ ተያዘ ሲል የጉባኤው በጩኸትና በጭብጨባ ተሞላ። ከዚያም ያቺ ድምፅ ለስላሷ የጓደኛዬ ሚስት በሙላቱ አስታት ድምፅ ትለፈልፍ ጀመር። ተቃጠልኩ፣ አረፍኩ። ማነህ አለ ነብዩ። ጠቋር ነኝ። ተናገር፣ የት ነው ያዝጋት? ባሏ ነኝ። በልጅነት አሳድጌ ነው ያገባኋት አለ ሴጣኑ። ጓደኛዬን አየሁት። የሚገባበት ጠፍቶታል። ጭራሽ የሌላ ሰው አካል ሚስት ነው ያገባሁት የሚል ይመስላል። አጋንንቱ ጭራሽ ወደ እሱ አፍጥጦ አጠፋለሁ አንተርጉም ሚስት ከኝ እያለ መጮህ ጀመረ። ጌታ አድርጋበት መሆኑ ነው። ጓደኛዬ እንዲሁም ፈሪ ነው። ጭራሽ አሁንም ከሴጣን ጋር የግል ጸብ ውስጥ በመግባቱ ያለበው ጀመር። ያቺ መልአክ የመሰለችው ሚስቱ ጭራሽ አይኗን አፍጣ በወፍራም ድምፅ ዛቻዋን ቀጠለች። ወንደሰን በበግ ይምራው አለች። ሌባ አለች። ሌባ ጣቷን ወደሱ ጠቁማ ዳዲ ቀረበቀ። ነብዩ ዝም ብሎ ያያል። አንተን ከለጠፈው እኔ ጠቋር አይደለሁም አለ መንፈሱ። ጓደኛዬን ባተናነቀ በሆዱ ማንን ያገባሁት እያለ ነው። ብዙ ጊዜ በተኛ በገጀራ እንድትለጥቃ አቅጄ ነበር። ዛሬ ነብይ ቀደመኝ እንጂ እያለ ማዋራት ጀመረ። ጓደኛዬም እንባውን በአራት መንታ ወረደው። ምን ውስጥ ነው የገባሁት የሚል ይመስላል። ብቻ አጋንንቱ ከነብዩ ጋር ወጣ አትውጣ እያሉ ሲታገሉ እኔ እንደምንም ሾልኬ ወጥቼ ወደ ቀበሌ ጃምቦ ቤት ሮጥኩ። ከአዳራሹ ወጥቼ ጥቂት እንደሮጥኩኝ ሩጬን አቀዘቀዝኩና ወደ ኋላ ስዞር
ጓደኛዬ ኮቱን ጥሎ በሩጫ ወደ እኔ ይመጣል። አጠገቤ ሲደርስ እያለከለከ ቆመና ወዴት ነው ጥላኝ የምትሮጠው አለኝ። እንዴ አንተስ ሚስትህን ጥላት ወዴት ነው ስለው አፍን ዝጋ ብሎኝ አብሮኝ ወደ ጉረስሮ ያመራል። አሁን የሁላችሁ 7ኛ ጃምቧችን ላይ ደርሰናል። እኔ ግደሉኝ እንጂ ያችን ሴት አምኜ እዚያ ቤት አላድርም ስላለ ተሰብስበን ወደ ቤት እንሄድ እየለመን ነው እንገኛለን። የጠቋር ሚስት ኑህ ዳንኤል